ጀርመናዊ የባየር ሙኒክ ተጫዋች ጆሹዋ ኪሚች ከሃቨርትዝ ዛሬ መልካም እንዲገጥመው እንደሚመኝ ተናግሯል። ለሃቨርትዝ መልካም እድል እመኛለሁ ያለው ኪሚች ዋንጫውን አሳክቶ ወደኛ እንደሚመጣ ተስፋ አድርጋለሁ ሲል ተደምጧል። እንደዚህ አይነት ዋንጫ ማሸነፍ ትልቅ ጉልበት ይፈጥራል ሲል ተጫዋቹ ተናግሯል። አክሎም ሃቨርትዝ ለኛ በጣም አስፈላጊ ተጫዋች ነው፣ በጀርመን የሚገባውን እውቅና አግኝቷል ብዬ አላስብም ሲል ገልጿል። የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት ከኃላፊነት መሰናበታቸውን በይፋ አስታውቀዋል። ሊቨርፑል አሰልጣኙ ያሳለፉትን የውድድር ዓመት ከፈተሸ በኋላ በጋራ ስምምነት ለመለያየት እንደወሰነ አሳውቋል። ጥሩ ያልሆነ ዓመት ያሳለፈው ሊቨርፑል ከሻምፒዮኑ አርሰናል በ25 ነጥብ ርቆ አምስተኛ ደረጃ በመያዝ ማጠናቀቁ አይዘነጋም። ሊቨርፑል በውድድር ዘመኑ በፕሪሚየር ሊጉ 12 ጨዋታዎችን ሊሸነፍ ችሏል። አሰልጣኝ አርኔ ስሎት በሊቨርፑል አሰልጣኝነት ቆይታቸው ለክለቡ አንድ የፕሪሚየር ሊግ ዋንጫ አስገኝተዋል። አሰልጣኝ አርኔ ስሎት ከስንብቱ በኋላ ከሊቨርፑል ጋር የነበረን ጉዞ አስደናቂ ነበር ሲሉ ተናግሯል። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን።